አማራ ክልል ውስጥም ኦሮሚያ ክልል ውስጥም በሁሉም ክልሎች ውስጥ በግድ ነው ሰራዊትን የሚመለምሉት። አብይ በግድ እናቶችን እያስለቀሱ ነው ልጃቸውን ቀምተው የጦር መሰልጠኛ የሚወስዱት። በየ6 ወሩ ካድሬው ተመድቦ በየወረዳ ሄዶ እንደ ዱር እንስሳ በጉልበት እያሳደዱ ከመንገድ ላይ ከትምህርት ቤት ከገበያ ከቤተ ክርስቲያናት እንደዚህ እየለቀሙ ወታደር እያደረጉ ነው። አሁን ቅድም ብርሃኑ ጁላ ቅድም ያለው ለትግራይ ብሎ እንደዚህ ቲዲኤፍ ምናምን እንደዚህ ያደርጋል ወያኔ እንደዚህ እናቶችን እያስለቀሱ ነው ብሎ ያወራው ራሱ የሚያደርገው በተለይ ደግሞ በኦሮሚያ ክልልና በአማራ ክልል ራሱ የሚያደርገው ነው። ከዚህ የተገነባ ሰራዊት ምን አይነት ሞራል አለው? አንዱ ጥያቄ። በኦሮሚያም በአማራ ክልልም በዚህ ሁኔታ የተገነባ ሰራዊት የአብይ ሰራዊት የት ይደርሳል? አንዱ ጥያቄ ነው። ሁለተኛ ደግሞ ከአብይ በሰላም ገብታችሁ ከኔ ጋር ስሩ እኔንና ጌታቸው ረዳን ያየ ሰው አብይ አህመድ አይደራደርም ብሎ ማሰቡ ይገርመኛል ብሎ ፓርላማው ራሱ ስቋል። ከዚህ ምንድነው የምንረዳ? ስምምነት የሚባል ለአብይ ምንድነው? ያው እሱ ባወራ እንትን ያችንም ቪዲዮ አለኝ ላጫውታትና ሐሳብን ትሰጣለህ። መንግስት ምን ተከተል ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል የሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ፣ ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። አሳይተናል 2-3 ጊዜ። እንግዲህ ምንድነው ስምምነት፣ ድርድር ለአብይ ከዚህ ከንግግሩ ምን ማለት እንችላለን? አብይ ድርድርን እንዴት ወስዳል? ይህንን ደግሞ ማንም ሰው እንደማይቀበል ይታወቃል። አብይ የሚያወራው እስቲ ትንሽ አንተ ሰፋ አድርገህ የአብይ የሚያወራውን ድርድር በዛው ጋር አያይዘ የመከላከያ ውስጥ ወጣቶችን እንዴት እንደሚመለምሉ ያ በጉልበት የተባለውን ነገር እሱ አንድምታው ምንድነው? አንድ ላይ አድርገህ የኦሮሚያውን የአማራ ክልልም አጠቃላይ ኢትዮጵያ ውስጥ ያለውንም ሐሳብን ስጥ። በከፊል ነው ያለው። ተነጋገርን ነው አይደለም? ዋናው ነገር አሁን ተነጋገርን ነው። በከፊል ነው በከፊል ነው።
እሱ ነው የሚታየው ማለት ነው። ማካፈሉ፣ መክፈሉ፣ መከፋፈሉ ነው የሚታየው ማለት ነው። በዛ ላይ በከፊል አላደረግንም ወይ ነው የራሱን ቋንቋ ነው የተጠቀምኩት። ትግራይ ላይም ከትግራይ መንግስት ጋር አይደለም የምናደርገው፣ እሱን አንቀበልም ከቲፒኤልኤፍ ጋር ብለው ይህንን ያሉት ከብልጽግና በኩል የመጡት ናቸው። አሁን የተፈራረምነው ከነጌታቸው ጋር ነው ስላለ የኢትዮጵያ ብልጽግና መሪም ተፈራራሚ አይደለም ልለው ነው። ለምን አልፈረምማ? እሱም በፕሪቶሪያ ውስጥ የለም። አሁን በሱ ሂሳብ ከሄድክ የለበትም። አይተሃል ሲፈርም ፕሪቶሪያ ሄደው ፈርመዋል። ይሄ የፕሪቶሪያው ገና ከመጀመሪያው ወደ የሬድዋንና የጌታቸው ረዳ ስምምነት ተደርጓል፣ ወደ ግል ወርዷል። ይሄ ቅድም ስትለው እንደነበረው የዓለም አቀፍ የተባበሩት መንግስታት፣ የአሜሪካን መንግስት፣ የአውሮፓ ህብረት፣ የአፍሪካ ህብረት፣ የአካባቢው አገሮች ሁሉ የነበሩበት ነው። እስከ ደቡብ አፍሪካ ድረስ የተካሄደበት እሱን እንኳን እንደ ግል ነገር አድርገውታል ማለት ነው። የግል ነገር አድርገውታል። ስለዚህ የፕሪቶሪያ ነገር የለም በሚባልበት ጊዜ የግል ስላደረገው የሬድዋንና የጌታቸው ረዳ የግል ስምምነት እሱ አልነበረበትም። ለዚህ ነው ህገ መንግስቱ መሰረት የሚለውን መደረግ የሚገባውን የፕሪቶሪያ ስምምነት እና የናይሮቢ ፕሮቶኮል የሚያዘውን ነገር ለማድረግ ያልቻለው የግል የሁለት ሰዎች ግንኙነት ስላደረገው ነው። ግን ምን ይላል እዛ ላይ? ይሄ እኮ የግል ጉዳይ አይደለም። የግል ጉዳይ ቢሆን ኖሮ የመንግስት ነገር ቢሆን ኖሮ ነው ያለው እዚህኛው ላይ። ወላ የግል ጉዳይ አድርገው የግል ጉዳይ አይደለም ደግሞ ማለት አትችልም። አሁን አድርገዋል፣ የግል ጉዳይ አድርገዋል። ስለዚህ የግል ጉዳይ አይደለም ልትል አትችልም። ነው አደረከው የግል ጉዳይ። አስተሳሰቡን አይደለ ትክክል። አስተሳሰቡ እንደዚህ ነው የሚያስበው፣ እንደዚህ ነው ማለትም መታሰብ በሌለበት አት ቤስት መታሰብ በሌለበት መንገድ ነው የሚያስበው። በመንግስታት የሚፈርሙት ነገር በመንግስታት መካከል ነው የሚሆነው። በዛ ነው መታሰብ ያለበት። የግል ጉዳይ ካደረገው ያለአግባብ እያሰብከው ነው ማለት ነው። ሌላው ምርጫ ደግሞ እያሰብክ አይደለም ማለት ነው። ቶታሊ እያሰብክም አይደለም ማለት ነው። በዚህ ጉዳይ ላይ ስለ ኤርትራም ሲያነሱ ይህንን ነው የሚሉት። አፄ ምኒልክ በ1897 በፈረንጅ አቆጣጠር በ1900 በ1908 የአዲስ አበባ ውል የሚባለው ከጣሊያን ጋራ የተፈራረሙበት አለ። እሱንም እነሱ የሚያስቡት ያንን ስምምነት የኢትዮጵያ መንግስት የአፄ ምኒልክ የፈረሙት እስከ አሁን ድረስ በኢትዮጵያ መንግስት ላይ እስካልተሻረ ድረስ። ይሄ የአዲስ አበባ አግሪመንት የሚለው 1897 እኮ የውጫሌን ውል ነው የሰረዘው። ስለዚህ የውጫሌ ውል ወደ ጦርነት ያስኬደው 1889 የውጫሌ ውሉ በአዲስ አበባ አግሪመንት ተሻረ። እስካልተሻረ ድረስ አለ ማለት ነው በመንግስታት መካከል የሚደረገው። እንኳንስ የኚህ ሰው የዛሬ 100 ስንት ዓመት የተፈረመው የአፄ ምኒልክ ፊርማ አሁንም አልተሻረም። እስካልሻርከው ድረስ አልተሻረም። የህግ ሰው አንተ ነህ። የህግ ሰው አንተ ነህ። የብልጽግና ፕሬዚደንት ግን የሚያስቡት አሁን ባልነው መንገድ ነው የሚያስቡት። የግል ጉዳይ ነው የሚያደርጉት። ስለዚህ የአፄ ምኒልክንም ፊርማ የአድዋን ጦርነት ያቆመውና ጣሊያን ኢትዮጵያን እንደ መንግስትነት ያወቀችበት የአዲስ አበባ ውል ያ ሁሉ በሳቸው ፊት የለም። አሁን በብልጽግና ፕሬዚደንት ፊት አይቆጠርም። ለምን? አፄ ምኒልክና አዲስ አበባ የነበረው የጣሊያን አምባሳደር የፈረመው የግል ጉዳይ ነው። በሱ አስተሳሰብ ምንድን ነው ያልከው? ይሄንን ነው። ካሸነፍክ አሸነፍክ ነው፣ ሌላ መንገድ የለም ነው ያለው አይደለም አለ። ራይት ኦፍ ኮንኮስት የሚሉት ነገር አለ። ራይት ኦፍ ኮንኮስት አለ። የትኛውንም ህግ ግን በዓለም አቀፍ በጦርነት ውስጥ ከገባ፣ በነገራችን ላይ ጦርነትም የራሱ ህግ አለው። በጦርነት ውስጥ የሚፈጸሙ ወንጀሎች አሉ፣ ህግ ስላለ። ጦርነትን ደግሞ የምታቆመው በስምምነት ነው። ይሄ ይገባዋል እሱ።
ጦርነትን የምታቆመው በስምምነት ነው። አንዳንድ ጊዜ አሸናፊዎች ዲክቴት የሚያደርጉበት አለ። ነገር ግን ስላሸነፍክ ብቻ የሚያልቅ ነገር የለም። በድርድር በስምምነት በፊርማ ነው የሚያልቀው። ያውቃል። አንተ ነው የምታውቀው ከኔ የበለጠ ይህንን ያውቃል እሱ። ሌላው ደግሞ የተናገረው በእነሱ ምክንያት ስንት ሰው እየገደሉ የራሳቸውን ህዝብ እየገደሉ ነው ያለው። እንግዲህ ይህንን ቲፒኤልኤፍን ፋኖን ነው ራሳቸውን እየገደሉ ማዳበሪያ እንዳናከፋፍል አደረጉ ሲል ይሄንን እኮ ብንገለብጠው የራስህን ህዝብ በመግደል በዓለም አቀፍ ደረጃ የታወቀው ማዳበሪያ ለማከፋፈል አቅቶ በጅቡቲ ወደብ ላይ እንዲያልቅ በሙስና ምክንያት ያደረግከው አንተ ነህ። አላስታወስከውም ወይ? አያስብም ያልኩት እዚህ ላይ ነው። ይሄ እኮ ጣትን ለመቀሰር ከፈለግ ወደ እሱ የምትመልሰው ነገር ነው። ህግ እና ስርዓት፣ መንግስት ህግና ስርዓት ነው ያለው። ህግና ስርዓትን ይከተላል፣ አካሄድን ይከተላል። በዛ አይነት ነው የሚሰራው። በብልጽግና ዘመን ይሄ የለም። ያ ምልክት ነው ያለው። ኦሮሚያ ውስጥ አሁን እነሱ አብሬያቸው ከገባ በኋላ ስልጣን ላይ አሉ ያለውን ቅድም አንስቼልሃለሁ። ከዛ ውስጥ የተወሰዱና የተገደሉ አዛዦች አሉ። ከዛ ወጥተው የቆሰሉና ወደ ቤታቸው የገቡ አሉ። ከዛ ወጥተው ወደ ጫካ የተመለሱ አሉ። ያኔ ተስማማው እሱ ከሚለው ውስጥ ቅድም እንደተናገርኩት አዲስ አበባ አካባቢ ነው እሱ የሚያመራው። ስለ ኦሮሞ ነፃነት ሰራዊት እንቅስቃሴ የምስራቁ አለ፣ የምስራቅ ሐረርጌ አለ፣ የሰሜን አለ፣ የምዕራብ አለ። እዛው አዲስ አበባ አካባቢ ነው የሚለው። ይህንን ስል የኦሮሞ ነፃነት ሰራዊት ወደ አርሲ ውስጥ እየተንቀሳቀሰ፣ በሐረርጌ ውስጥ እየተንቀሳቀሰ፣ ምስራቅ ወለጋ፣ ምዕራብ